የኢምፖክስ በሽታ በኢምፖክስ ቫይረስ አማካኝነት የሚመጣ በሽታ ነው። ይህ በሽታ እንግዲህ በከፍተኛ ፍጥነት ያለው የወረርሽኝ አይነቶች ውስጥ የሚከሰት እንደሆነና በአፍሪካም እንዲሁም ደግሞ በዓለም አቀፍ ደረጃ በባለፉት ዓመታት በተለይ ከሐምሌ ወር 2024 በፈረንጆቹ አቆጣጠር እንደ አውሮፓውያን አቆጣጠር ዓለም አቀፍ የህብረተሰብ የጤና ስጋት ተብሎ ከተመዘገቡ እንዲሁም ደግሞ የአፍሪካ በሽታ መከላከልና መቆጣጠር ማዕከልም በተመሳሳይ ወቅት በዛው በሐምሌ ወር እንደ አውሮፓውያኖቹ አቆጣጠር በሐምሌ 2024 ማለት ነው በዚህ ወር አህጉር አቀፍ የሆነ የህብረተሰብ የጤና ስጋት መሆኑን እንዳሳወቀ በባለፉት በነበሩን ለህብረተሰብ በሰጠነው መግለጫ ላይ አሳውቀን እንደነበር ይታወሳል። ከዛም አንጻር በሽታው እንግዲህ ከሰው ወደ ሰው በተለይም ደግሞ የሚተላለፍ የመተላለፍ ዝርያዎቹ እንደ በሽታው ዝርያ አይነት እንዲሁም ደግሞ የሰዎች የበሽታ የመከላከል አቅማቸውን አይነት አይቶ የሚያሳዩት ምልክት እየተለያየ ቢሆንም እንደ ምልክት ተብሎ ከሚጠቀሱ ምልክቶች ውስጥ አንደኛው እንደ ሽፍታ፣ ትኩሳት፣ ራስ ምታት፣ የንፍፊት የምንላቸው ሊምፍ ግላንድ የምንላቸው እብጠት እንደዚህ አይነት ነገሮች ይኖሩታል። በአንዳንድ ታማሚዎችም ላይ የጡንቻ ህመም፣ የጀርባ ህመም እነዚህ ተመሳሳይ ነገሮች እንደ ምልክቶቹ ሆነው ይታያሉ። ነገር ግን አብዛኛው ምልክቶቹ ተብለው ህብረተሰቡ የሚለይበት ደግሞ የሽፍታ አይነቱ ነው ማለት ነው። የዚህ ኢምፖክስ በሽታ የበሽታው መተላለፊያ መንገዶች የተለያዩ ሲሆኑ ዋነኛው ግን ከሰው ወደ ሰው የሚደረግ ቀጥታ ንክኪ እንደሆነ ይታወቃል። ያ ንክኪም ደግሞ በተለይ በሽታው የተያዙ ሰዎች የበሽታው ቁስል በሚኖራቸው ጊዜ ከዛ ቁስል ጋር የኖረ ግንኙነት ካለ ንክኪ ካለ በልብስም በምንም ማለት ነው በበሽታው ምልክቶቹን ያሳዩ የበሽታው ቁስል እስኪድንና ጠጎ እስኪጨርስ ድረስ በነዛ ወቅት የሚደረጉ ንክኪዎች ብዙ ጊዜ ለመተላለፍ መንገዱ እንደሆነ ይታወቃሉ። ከዛም በተጨማሪ በቅርብ ለቅርብ ንክኪ የሚሆኑ ለምሳሌ መተንፈሻ አካላት የመቀራረብ አይነት ሲኖራቸው ከእናት ወደ ልጅም እንደሚተላለፍ ይጠራል የበሽታው አይነት። ከዚህ አንጻር በፈረንጆቹ አጠራር የሪስፓይሬተሪ ድሮፕሌትስ የምንላቸው በጣም ቅርብ ለቅርብ የሆነ ከትንፋሽ የሚመጣ አይነት ንክኪም የማስተላለፍ ነገር እንዳለው ይታያል ማለት ነው። በጥንቃቄ እርምጃዎቻችን ካልተወሰዱ የበሽታው አይነት ተላላፊ ከሚባሉ በሽታዎች ውስጥ እንደሆነም ይጠቀሳል። ለዛም ነው ቅድም እንዳልኩት በአህጉር አቀፍም በዓለም አቀፍም የዓለም ጤና ድርጅትም መዝግቦት በሽታው ተላላፊ በሽታዎች ተብሎ አገራችንም ከመጀመሪያ በሽታው ከታወቀበት ጊዜ ጀምሮ ቅኝት ከምናደርግባቸው በሽታው ከተገኘም ደግሞ ለማህበረሰባችን እንዲሁም ደግሞ ለሀገር አቀፍ ለአህጉር አቀፍም እንዲሁም ደግሞ ለዓለም አቀፍ ድርጅቶች ከምናሳውቃቸው በሽታዎች ውስጥ መዝግበን ያዝነው ነው ማለት ነው።